ኢትዮጵያ በብልጽግና የመደመር ነገዋ ብርሃን ነው። ብዙ አቅደን በብርታት ተግተን በጥራትና በፍጥነት አሳክተን ብዙ የከፍታ ሂደትን ተጉዘናል። ብልጽግና ምናብ ብቻ ሳይሆን ተጨባጭ ተግባር ያለው የብርሃንና የንጋት መንገድ መሆኑን አስመስክረናል። ያሰብነውን ፈጽመን የጀመርነውን ጨርሰን ስኬትን በውጤት ደርበን የልዕልናችንን አይቀሬነት አብስረናል። ሐሳብ ተግባርና ውጤትን አጣምረን ስብራቶች ተጠግነው ወደ ላቀ ከፍታ የመሻገር ጽኑ ድልድይን ገንብተናል። ብልጽግና የራዕይና የተግባር ድምር ውጤት ነው። ያስባል፣ ሩቅ አይቶ ለነገ ዛሬ ይሰራል። አሁን ኢትዮጵያውያን ቀና ብለው የሚራመዱባት በኩራት የሚመሰክሩት ደማቅ ታሪክን ጽፈዋል፣ ይጽፋሉም። ከአረንጓዴ አሻራ እስከ ህዳሴ ግድብ፣ ከአድዋ 00 እስከ ኮሪደር ልማት፣ ከስንዴ እስከ ፍራፍሬ ምርት፣ ጎርጎራና ወንጪ፣ እንጦጦና ሀላላ ኬላ፣ ጨበራና በይኑና መንደር፣ ወዳጅነትና አንድነት ፓርክ፣ ከሳይንስ ሙዚየም እስከ ሳተላይት ምጥቀት የመሳሰሉ ብዙ ለትውልድ የሚነገር ብቻ ሳይሆን በምንዳነት የሚሻገር መልካም አሻራን ጽፈናል። መጪው ዘመን ንጋት ነው። ኢትዮጵያ በብልጽግና የመደመር መንገድ ነገዋ ብርሃን ነው። ህብራችን አድምቆን አብሮነት ያጋመደን ብሔራዊነት አንድ ያደረገን አርበኞች ሆነናል። በወል እየተጋን በወል ሀገር በጋራ ለመበልጸግ ታትረናል። ይህ የብልጽግና የመደመር መርህ የሁለንተናዊ ተምሳሌነት ማሳያ ነው። ቅቡልነትን ያረጋገጠ ጠንካራ መንግስት በመገንባት የበለጸገችና የተከበረች ሀገርን እየገነባን ከዕዳ ወደ ምንዳ በመሻገር ላይ ነን። ስብራቶቻችንን በመጠገን በአካታችነትና አሳታፊነት አብሮነትን በማነጽ በወል እውነት የወል ሀገርን እየገነባን የህዝባችንን ተጠቃሚነት በማረጋገጥ ብልጽግናችንን በማይናወጥ መሰረት በማኖር ሕያው የሆነ ለውጥን አስመዝግበናል። ያስተሳሰብና የተግባር አንድነታችን ከተስፋ ብርሃን ወደሚጨበጥ ብርሃን የመሸጋገሪያ ድልድያችንን ገንብቷል። ብልጽግና ሩቅ አስቦ ለነገ ዛሬ በመትጋት በሰው ተኮር እሳቤና ተግባር ለሁለንተናዊ ከፍታ እየተጋ ተጨባጭ እምርታን አምጥቷል። ያሉንን እምቅ ጸጋዎችና ሀብቶች በአግባቡ በመጠቀምና በማስተዳደር የንጋት ጀንበር ላይ ሆነን ነገን የበለጠ ለማስዋብ በላቀ ትጋት በተደማሪ እሳቤ ከዚህም በላይ እንችላለንና በአዲስ መሻት ለሌላ ድል በጋራ እንተልማለን። ችለናል፣ ሆነንም አሳይተናል።